እንደ አውሮፓውያን አቆጣጠር በ1948 እስራኤል እንደ ሀገር ስትመሰረት እንኳን ደስ አላችሁ ብለው ዕውቅና ከሰጡት ሀገራት መካከል ኢራን ቀዳሚዋ ነበረች። በ2023 እንደ አውሮፓውያን አቆጣጠር የተባበሩት መንግስታት ጉባኤ ላይ አገር የሆነች ሲሉ ተቃውሟቸውን ያሰሙት አሁንም ኢራናውያን ናቸው። በአውሮፓውያኑ 1970 እስራኤል ኢራኒያን ፓይፕላይን በመባል የሚታወቀው መስመር በጋራ በመሆን በእስራኤል በኩል ለአውሮፓ ነዳጅ ልኩ ነበር። ከ1980 እስከ 1988 ለተደረገው የኢራንና ኢራቅ ጦርነት እስራኤል የጦር መሳሪያና የጦር መሪዎችን በመስጠት ስታግዛት የነበረ ሲሆን በተለይም የኢራቅ የኒውክሌር ማመንጫን እንድታደበየው በማድረጉ ረገድ የቀኝ እጇ ነበረች። ሰላም ጤና ይስጥልን ተከበራችሁ የጊዜ ቻናል ቤተሰቦች እንደምን ሰነበታችሁ። የሰሞኑ የሚዲያዎች ጮማ ዜና የፖለቲከኞች ደግሞ የኃይል አስተላለፍ ውሳኔን የሚጠቁመው አስጨናቂ ጉዳይ የሆነው የእስራኤልና ኢራን ጦርነት ሆኗል። ለመሆኑ እነዚህ ሁለቱ ሀገራት ከትናንት እስከ ዛሬ ምን ይመስላሉ? ኢራን በእስራኤል ላይ የአየር ላይ ቦምብና ድሮንን እንደ ፈንድሻ አከታትላ እንድትወረውር ያስገድዳት አሁናዊ ምክንያት ምንድነው? የሚሉትን ጥያቄዎች በሚመልስ መልኩ የተሰናዳውን መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን ብቻ ሳይሆን ሚዲያችንንም ሰብስክራይብ በማድረግና በማስደረግ ቋሚ ቤተሰብ እንድትሆኑ አክብሮታዊ ግብዣችንን እናቀርብላችኋለን። ሞሳድና ኢራን ጸሐፊ ይርጋ አበበ። ውድ የጊዜ ቻናል ቤተሰቦቻችን የዕለቱ የጊዜ ተረካያችንን በታሪካዊ ዳራው ልንጀምረው ወደናል። የሮማ ቄሳር እንደራሴ የነበረው ጲላጦስ ሰገነቱ ላይ ቆሞ ፍርድ ለመስጠት ወደ ተሰበሰበው ሕዝብ ወደ ታች እየተመለከተ ጥያቄ ያቀርባል። ያመጣችሁት ሰው ጥፋቱ ምንድነው ብሎ ጥያቄውን ይጀምራል። የአይሁድ ሕዝብና የፈሪሳውያን ስብስብም በአንድ ድምፅ የተከሳሹን ወንጀል አጉልተው ተናገሩ። ጲላጦስ ጥያቄውን ከከሳሾቹ ወደ ተከሳሹ መልሶ ስለሚቀርብብህ ክስ አትናገርም እንዴ ብሎ ጠየቀው። ትሑቱ ተከሳሽ በዝምታው ጸናም። ጲላጦስ ግን አላቆመም። አንተ የእግዚአብሔር ልጅ ነህ ሲል ጠየቀው። ኢየሱስም መለሰ እውነት አልክ ሲል። ይህ የኢየሱስ ምላሽ የጲላጦስን አእምሮ የበለጠ አስጨንቆ ያዘው። እውነት ምንድነው ሲል ራሱን ደጋግሞ ጠየቀ። ምንም እንኳን የሚያስወነጅለውም ሆነ የሚያስገድል ወንጀል በተከሳሹ ላይ ቢያጣበትም የፈሪሳውያንና የቄሳራውያን የወንጀል ክስ በረታበትና ጲላጦስ ለውሳኔ ተቸገረ። በባህላችሁ መሰረት በየዓመቱ የፋሲካ አንድ ሰው ከእስር ቤት ይፈታላችኋል። ይህን ሰው ልፍታላችሁ ወይስ በርባንን ልፍታላችሁ ብሎ ጠየቃቸው። በአንድ ድምፅ በርባንን ሲሉ መለሱ። ይህን ሰው ምን ላድርግላችሁ ሲላቸው አሁንም በአንድ ድምፅ ስቀለው ሲሉ ደጋግመው በጩኸት ተናገሩ። የዚህ ሰው ጉዳይ በልጆቻችን ይድረስብን ሲሉም በራሳቸው ላይ አሟረቱ። ይህ ክስተት ከተከናወነ ከ70 ዓመት በኋላ ኢየሩሳሌም ፈረሰች፣ እስራኤልም ወደመች። እስራኤል ሕዝብ በመላው ዓለም ተበትኖ አገር አልባ ሕዝብ ሆነ። ከ1700 ዓመታት በኋላ የጽዮናውያን ንቅናቄ ተጀምሮ ወደ ውይይት ቢመጡም ወደ አገራቸው ለመግባት ግን አልቻሉም ነበር። በቴዎድሮ ሄልዘር የሚመራው የመጨረሻው ቡድን ግን ውጥኑ ተሳክቶለት እስራኤል እንደ ሀገር የቆመችበትን ዕድል አመቻቹና በ1948 የተባበሩት መንግስታት ድርጅት ዕውቅና የቸራት ሀገር ሆና በመካከለኛው ምስራቅ ተጨማሪ ሀገር ሆነች። የፍጥረት መጀመሪያ የአገራት ሁሉ አውራና የሥርዓተ መንግስት ጅማሬ የነበረው የእስራኤል ሕዝብ አገር አልባ ሆኖ እንደ ጨው በመላው ዓለም ተበትኖ 1878 ዓመታትን ተቅበዝብዟል። የእስራኤል አገርነትና የኢራን ግንኙነት። እስራኤል እንደ አገር በድጋሚ ስትመሰረት ዕውቅና በመስጠት ቀዳሚ ከነበሩት ሀገራት መካከል እንግሊዝ፣ አሜሪካና ሩሲያ ቀዳሚዎቹ ነበሩ። በሙስሊሙ ዓለም ደግሞ ኢራንን የቀደማት አልነበረም። በወቅቱ የፓህላቪ ስርወ መንግስት ለእስራኤል አጋርነቱን ሲያሳይ ከአሜሪካ ውዳሴን ለማግኘት አስቦ ነው ያሉት አልታጡም ነበር። ከዚያ አገርነቱ ዕውቅና መስጠት በተጨማሪም ሁለቱ ሀገራት ጁማን በእናንተ ቤት ሰንበትን በእኛ ቤት የሚባባሉ በፍቅራችን ንፋስ አይግባ የሚሉ ፍቅረኛሞች ይመስሉ ነበር። የአውሮፓና የአፍሪካ መገናኛዎች እኛ ነን እስከ ማለትም ደርሰው ነበር። በአውሮፓውያኑ 1970 እስራኤል ኢራኒያን ፓይፕላይን በመባል የሚታወቀው መስመር በእስራኤል በኩል ለአውሮፓ ነዳጅ ልኩ ነበር። በኢራንና ሳዳም ሁሴን በሚመሯት ኢራቅ መካከል በተደረገው ጦርነት
እስራኤል የጦር መሳሪያና የጦር መሪዎችን በመስጠት ኢራንን ስታግዛት የነበር ሲሆን በተለይም የኢራቅ የኒውክሌር ማመንጫን እንድታደበየው በማድረጉ ረገድ የቀኝ እጇ ነበረች። ሲያልቅ አያምር ሆነና ነገሩ ዛሬ ሁለቱ ሀገሮች ዓይንና ናጫ ሆነው ንግግራቸው በሚሳኤልና በድሮን ሆኗል። የሁለቱ ሀገራት ግንኙነት መበላሸት የጀመረው በ1979 ሲሆን በወቅቱም የፓህላቪ ስርወ መንግስትን ከመሰረቱ መንግሎ የጣለው የኢራን አብዮት መጀመርን ተከትሎ ነው። በአያቶላ ሩሆላህ ኮሚኒ የተመራው እስላማዊ አብዮት የፓህላቪ ስርወ መንግስት የመጨረሻው ንጉሥ የነበሩትን መሐመድ ራዛ ፓህላቪን ጥሎ ወደ ስልጣን እንደመጣም የእስልምና ሴቶችን ከፍ በማድረግ የሙስሊሙን ዓለም አነቃቃለሁ ብሎ ተነሳም። ድርጊቱ ደግሞ አሜሪካን በእጅጉ አስደነገጠ። አሜሪካና የፓህላቪ ስርወ መንግስት በፍቅር ክፍለ ዘመናት የተሻገሩ ነበሩ። የእስላማዊ አብዮት እንዳያሸንፍ አሜሪካ ለፓህላቪ ስርወ መንግስት ያልተቋረጠ የትጥቅ ወታደር፣ የመረጃና የሎጂስቲክስ ድጋፍም አድርጋለት ነበር። ሆኖም የህዝብ ድጋፍ ነበረው። የአያቶላ ካሚኒ የሚመራው እስላማዊ አብዮት በድል አድራጊነት ዘውዱን መጫን ጀመረም። በዚህ ጊዜ አሜሪካ ብስጭቷ ጣራ ነካም። በደቡብና ማዕከላዊ አሜሪካ የነ ፊደል ካስትሮ፣ ሆቺ ሚኒና ቼጉቬራ ንቅናቄ ከቁጥጥሯ ውጭ ሆኖባታል። በአፍሪካ የፓን አፍሪካ ንቅናቄ ተቀጣጥሎ ባለበት ሁኔታ አይነሳም የተባለው የሙስሊም አብዮት በማይመለስ ሁኔታ አሸንፎ ዙፋኑን ተቆጣጠረ። ይህን ተከትሎም አሜሪካ የምትይዘው የምትጨብጠውን አጣች። የኢራኑ እስላማዊ አብዮት በዚህ ብቻ አላቆመም። የፓህላቪ ስርወ መንግስትን ትደግፍ የነበረችውን እስራኤልን ዓይንሽን ማየት አልፈልግም ብሎ አሰላለፉን ከፍልስጤም ጋር አደረገ። የቴል አቪቭና የቴህራን ግንኙነትም ላይቀጥል ተበጠሰ። የአሜሪካ መንግስት የውጭ ግንኙነት ፖሊሲ አንኳር ማጠንጠኛ ነጥቡ መካከለኛው ምስራቅ እንዲሆን ሄንሪ ኪሲንጀር ቀርጾታል። መካከለኛው ምስራቅ የዓለማችን 3 ሃይማኖቶች ማለትም ክርስትና፣ እስልምናና ብሉይ መነሻቸው ነው። የአባይ ወንዝ፣ ቀይ ባህር፣ ባቤል መንደብ፣ ስዩዝ ካናል፣ ከ1 ቢሊዮን በላይ ተከታይ ያለው የእስልምና ሃይማኖት፣ የነዳጅ ዘይት ክምችትና አጠቃላይ የፖለቲካ ወሳኝ ነጥቦች የሚገኙበት ቀጣና ነው። የአሜሪካ ውጭ ጉዳይ ፖሊሲ በዚህ ቀጣና ላይ ማዕከላዊ ነጥቡን አድርጎ እንዲመሰረት የተደረገው በዚህ ሁኔታ ነበር። ሆኖም አያቶላ ሩሆላህ ኮሚኒ የሚመሩት እስላማዊ አብዮት ፍሬ አፍርቶ ከፓህላቪ ስርወ መንግስትነት ወደ እስላሚክ ሪፐብሊክ ኦፍ ኢራን የተቀየረ ኢራን ተፈጠረች። በዚህ ሁኔታ የአሜሪካ የውጭ ጉዳይ ፖሊሲ የሆነ ተረከዙ በክፉ ተመታ ማለት ነው። ይህ ደግሞ አሜሪካ አስተላልፏን ከኢራን በተቃራኒ እንድታደርግና እስራኤልዬ በፈለግሽው ሰዓት ጥሪኝ፣ ከጎንሽ ነኝ፣ የአንቺን ክፉ ከማይ ሰማይ ቢታረስ ይሻለኛል ብላም ኢራንን ለመፋለም ተዘጋጀች። ከዚያ ጊዜ ጀምሮ እስራኤልና ኢራን አንደኛው በሌላኛው ጥላቻ ላይ የተመሰረተ ፖሊሲን ቀረጹ። እስራኤል ከወዳጆቿ አሜሪካና ምዕራባውያን ጋር ሆና ኢራን ላይ ትከሻዋን መስበቅ፣ ተረከዟን ማንሳት ጀመረች። ሞሳድ በሚባለውና የዓለማችን ትልቁ የስለላ ድርጅት አማካይነትም ኢራንን እያሳደደች መፈታተን ስራዬ ብላ ያዘችው። ኢራን በበኩሏ የኔም እጅ በሷ አልጨበጠም ስትል በእስራኤል ላይ ሴራዋን መጎንጎናን ተያያዘችው። በተለይም ለእስራኤል መንግስት ፈተና የሆኑትን እንደ ሄዝቦላህና ሐማስ አይነቶቹን ድርጅቶች ማስታጠቅን ተያያዘችው። በዚህ መልኩ የቀጠለው ውዝግብ እየተባባሰ ሄዶ እስራኤል በኢራን ታላላቅ ተቋማትና በኢራን ሰማይ ስር ዝንባችሁን ማንሽ የሚለው ተባሉ ግለሰቦችን አሳዳ መግደሉን ተያያዘችው። በተለይም በ2020 ታዋቂው የኒውክሌር ሳይንቲስት ሞሰን ፋክሪዛዴ በሞሳድ መገደል ኢራንን ጥቁር ለብሳ እንድትቀመጥ አድርጓታል። በወቅቱ ይህ ታዋቂ የኒውክሌር ሳይንቲስት የተገደለው ከቴህራን በቅርብ ርቀት በምትገኘው አብሳድ ከተማ መሆኑ በኢራናውያን የደህንነት መስሪያ ቤት ዘንድ ወቀሳን ማስከተሉ አይዘነጋም። እጅግ ከፍተኛ ጥበቃ የሚደረግለት ሳይንቲስት ፋክሪዛድ ከአያቶላውና ከፕሬዝዳንቱ ቀጥሎ የአገሪቱ 3ኛው ወሳኝ ሰው ነበር። በዚህ ሁኔታ የሚጠበቀን እጅግ ተፈላጊ ሰው ከሞሳድ ጥቃት መጠበቅ እንዴት አልተቻለም ሲሉ ኢራናውያን መንግስታቸውን ወጥረው ጠይቀዋል። የሳይንቲስቱን ግድያ ተከትሎ በኢራንና በእስራኤል ያለው ጥላቻም የበለጠ እየተካረረ ሄደ። የጥላቻው መካረር በሚዲያ መዘላለፍና በተላላቅ ጉባኤዎች መወራረፍ ላይ ብቻ ሳይወሰን ቆይ እንገናኛለን የሚል የጎረምሳ ቀጠሮም አድርገውት ቆይተዋል። በመጨረሻም ከሳምንት በፊት አይቀሬው ጦርነት ተጀመረ። ጦርነቱ እንዴት ተጀመረ? በጦርነት ክንውን ውስጥ አንድ እጅግ መሰረታዊ ጥያቄ አለ። ጦርነቱን ማን ጀመረው የሚል።
ሆኖም ይህ ጥያቄ ብቻውን መጠየቅ የለበትም። ማን ጀመረው ከሚለው በፊት እንዴት ተጀመረ የሚለው ጥያቄ መቅደም አለበት ሲሉ የሚሞግቱ የሎጂክ አቀንቃኞች አሉ። የሎጂክ አቀንቃኞች እውነት አላቸው። ገዳይ ሲያረፋፍድ ሟች ይገሰግሳል እንዲሉ የጦርነት ጀማሪው ብቻ ሳይሆን ጦርነቱ የተጀመረበት ምክንያትም በሚገባ ሊፈተሽ እንደሚገባ ይታመናል። የሰሞኑ የእስራኤልና ኢራን ጦርነት እንዴት ተጀመረ የሚለው ጥያቄ ቅድሚያ የሚሰጠውም ጉዳይ ያደረገውም በዚህ ምክንያት ነው። ይህ የተረጋገጠ ዝግጅት በሚሰናዳበት ወቅት የመካከለኛው ምስራቅ ፖለቲካ ተንታኞች አስተያየታቸውን እንዲሰጡ ጠይቀናቸው ነበር። ኢራን ጦርነቱ እንድትጀምረው ሞሳድ ጥሪ አቅርቦላታል ሲሉ ይናገራሉ። ምሁራኑ ትንታኔያቸውን ሲቀጥሉ የሐማስና የእስራኤል ጦርነት በቀላሉ ሊቋጭ አልቻለም። የጋዛ ጦርነት ባለመጠናቀቁ አሜሪካ፣ ፈረንሳይና እንግሊዝ በእስራኤል ላይ ጥያቄ ማንሳት ጀምረው ነበር። በዚህ የተነሳም የእነዚህን ሀገራት ድጋፍ ላለማጣት ሲል ሞሳድ ከኢራን ጋር ጦርነት መጀመር ፈለገ። ጦርነቱን በቀጥታ እንዳይጀምረው ወንጀለኛ ያስብለዋል። በመሆኑም በሶሪያ የሚገኘውን የኢራን አምባሳደር በመግደል ኢራንን የጦርነት ግብዣ ቀረበላት ይላሉ። ኢራን ጦርነቱን ለመጀመር የተገደደችበትን ምክንያት የገለጸችውም የአምባሳደሯ መገደል ምክንያት እንደሆናት ነው። የኢራኑ አምባሳደር መገደልን ተከትሎ ኢራን ጦርነት እንደምትጀምር እስራኤል ታውቃለች። በ10ና 100 ሺህ የሚቆጠር እግረኛ ሰራዊት አሰልፋ እንደማትመጣም ያውቃሉ። ኢራን ማድረግ የምትችለው የአየር ጥቃት ማድረግ እንደሆነም በሚገባ ተረድተዋል። ስለዚህ በማንኛውም አጋጣሚ ከቴሄራን የሚሳኤልና የድሮን ጥቃት እንደሚወረወር የተረዱት የኢየሩሳሌም ሰዎች ኤርዶ የተባለውን መከላከያ መሳሪያቸውን በተጠንቀቅ እንዲጠብቅ አዘዙት። ከቴሄራን የተወነጨፉት 300 ጥቃቶች 99 በመቶ የሚሆኑት ማለትም 297 ኢላማቸውን ስተው ብላሽ ሆኑ። ሆኖም የሞሳድ ፍላጎት ጥቃቶቹን ማክሸፉ ሳይሆን ጥቃቶቹን ማክሸፍ ባልችል ኖሮ አውደማይ ነበር። ስለዚህ ኢራንን እንድገጥም አግዙኝ የሚል ጥሪ ያቀረበ። የሞሳድን ጥሪ ተከትለውም ፈረንሳይ፣ እንግሊዝና አሜሪካ ተሽቀዳድመው ምን ሲደረግ ትደፈሪያለሽ ሲሉ ለእስራኤል ድጋፋቸውን ገለጹ። ከኢራን ጥቃት ቀናት በኋላ እስራኤል የአጸፋ ምላሽ ሰጥታለች። በዚህ ጉዳይ እንደምንመለስበት እየገለጽን ወደ ቀጣዩ ንዑስ ርዕሳችን እናምራ። የሁለቱ ሀገራት የጦር ደረጃ። ጦርነትን ለማሸነፍ ብዙ ነገሮች ይቀርባሉ። የወታደራዊ መሪነት ብቃት፣ የጦር ስነ ልቦና፣ የፖለቲካ አስተላለፍ ብልጫና የመሳሰሉት እጅግ በርካታ ምክንያቶች ሊነሱ ይችላሉ። እነዚህ ሁሉ ምክንያቶች የሚቀርቡት ግን የጦር መሳሪያና የተዋጊን አቅም መሰረት በማድረግ ነው። ከዚህ አንጻር የኢራንና የእስራኤል ጦር ኃይል በንጽጽር መመልከቱ ተገቢ ይሆናል። ክቡራን ቤተሰቦቻችን እዚህ ላይ ታሳቢ እንድታደርጉልን የምንፈልጋቸው ሁለት መሰረታዊ ነጥቦች አሉ። ቀዳሚው ነጥብ የጦር መሳሪያ ክምችትና ወታደራዊ መረጃዎች ሙሉ በሙሉ ለማንኛውም የመረጃ ፍላጎት ክፍት አለመሆናቸውን ሲሆን፣ ሁለተኛውና ዋናው ነጥብ ደግሞ የእስራኤልን ምስጢራዊነት ነው። በእነዚህ ውስብስብ ምክንያቶች የምናቀርባቸው ንጽጽሮች ምልኡ ላይሆኑ እንደሚችሉ ታሳቢ ያድርጉልን። ምልኡ አይደሉም ማለት ግን ፍጹም ስህተት ወይም የተጋነኑ ናቸው ማለት አለመሆናቸውን አስቀድመን እንገልጻለን። 79 ሚሊዮን አካባቢ ህዝብ ያላት ኢራንና 7.5 ሚሊዮን ህዝቧ በአገሯ በመላው ዓለም ደግሞ ከ33 ሚሊዮን በላይ ህዝብ ያላት እስራኤል ወታደራዊ አቅማቸው ምን ይመስላል የሚለውን ከዚህ በታች እንመልከት። ኢራን አክቲቭ ተዋጊ ጦር 560 ሺህ ሲኖራት እስራኤል በበኩሏ 200 ሺህ አካባቢ አላት። የኢራን ተጠባባቂ ጦር ከ650 ሺህ አለፍ ሲል የእስራኤል ደግሞ ወደ 600 ሺህ ይጠጋል። ኢራን በየዓመቱ 10 ቢሊዮን ዶላር አካባቢ ለመከላከያ ኃይሏ ትመድባለች። ቤንያሚን ኔታንያሁ እስራኤል በበኩሏ ከ14 ቢሊዮን ዶላር በታች አትመድብም። ኢራን 4071 ታንኮችን ይዛለች። እስራኤል ደግሞ ከ2200 በላይ ታንኮች አሏት። ማማ ላይ የሚጠመድ ከባድ መሳሪያ ክምችት ከ2010 በላይ ከባድ መሳሪያ የያዘችው ኢራን ጠላቴ ከጫፍ አትደርስብኝም ትላለች። እስራኤል በዚህ በኩል አነስተኛ ቁጥር ነው ያላት። ከ500 የሚልቅ መሳሪያ የላትም። ኢራን 101 የጦር መርከብ ሲኖራት እስራኤል 67 አሏት። መሰረታዊ የጦርነት ውጤት ቀያሪ ከሆኑት መሳሪያዎች መካከል ረጅም ተወንጫፊ ሚሳኤል ቀዳሚ ነው። በዚህ በኩል እስራኤል የምትቀመስ አልሆነችም። ኢራን 2400 ሲኖራት እስራኤል ከጥፍ በላይ በመምለጥ 5000 አለኝ ብላለች። የመካከለኛ ርቀትም ሆነ የአጭር ርቀት ተወንጫፊ ሚሳኤል ብዛት እስራኤል ቀዳሚ ናት። መካከለኛ ርቀት እስራኤል 2800 ሲኖራት ኢራን 1600 አላት። በአጭር ርቀት ተወንጫፊ እስራኤል 1400 ስትይዝ ኢራን በበኩሏ 1280 ብቻ ነው ያላት።
የጦርነት ማርሽ ቀያሪ የሚባለው ዋናው መሳሪያ ኒውክሌር ነው። ምንም እንኳን በሁለተኛው የዓለም ጦርነት ሂሮሺማና ናጋሳኪ ላይ ከተጣለ በኋላ ጦርነት ላይ እንዳይውል ቢደነገግም ኒውክሌር የኃይል ሚዛን አስጠባቂ ሆኖ ቀጥሏል። ኃላፊነት የማይሰማቸውና አምባገነን መሪዎች ኒውክሌር እንዲታጠቁ የማይደረገውም ከሚያደርሰው አደጋ የተነሳ ነው። በተለይ ኃላፊነት የማይሰማቸውና ጦርነትን በደላላ የሚፈልጉ ንዑስ አስተሳሰብ ያላቸው መሪዎች በየትኛውም መንገድ ኒውክሌር እንዲታጠቁ አይፈለግም። ምክንያቱም ተኩሰው ዓለምን ሊያወድሙ ይችላሉ ተብሎ ይታሰባልና። ያም ሆኖ ኢራን የኒውክሌር ባለቤት እንዳትሆን ተደጋጋሚ ማዕቀብ በላዩ ላይ የተጣለባት ቢሆንም ሳትታጠቅ እንዳልቀረች ይገመታል። ኒውክሌር የለኝም የምትለው እስራኤል በበኩሏ ሚስጥሯ ወጣባት ከ10 የማያንሱ የኒውክሌር ባለቤት እንደሆነች ታውቋል። በአጠቃላይ ኢራን በወታደራዊ ብቃቷ ከዓለም 14ኛ ደረጃ ላይ ስትቀመጥ እስራኤል በበኩሏ 3 ደረጃዎችን ዝቅ ብላ 17ኛ ደረጃ ላይ ተቀምጣለች። ከጦርነቱ መጀመር በኋላ ያሉትን ለውጦች በቀጣይ ተረክ ዝግጅታችን ይዘን የምንቀርብ ይሆናል። ይቀጥላል ጦርነቱ ሳይሆን ትረካችን። ክብራትና ክብራን የጊዜ ቻናል ቤተሰቦች ሰላም ለምድራችን እንዲሁም ለእናንተም በያላችሁበት ሰላም እንድትሆኑ እየተመኘን የዕለቱ ዝግጅታችንን በዚሁ አጠናቀቀን። ጤና ይስጥልን።